ሰላም ሰላም ተመልካቾች እንዴት ናችሁ? ኪንታረት ወጣብኝ እንዳይመስል ይላችሁ ሶስት ፕሮዳክት የሆነ አበሻቴ ልጅና ስታስተዋውቅ ያየዋል። አንደኛው ይሄኛው ዳርክ ስፓት ላለበት ይሄኛው ኤጅ ነው። ይሄኛው ደግሞ ሞይስቸራይዝ እና መስታወት የመሰለ ስኪን እንዲኖራችሁ የሚያደርግ ነው እና የተለያየ ላይ አፕላይ ስታረገው ነው። አይ ቲክቶክ ባይኖር እግዚአብሔርን ነው የምላችሁ I don't have any idea ስኪን እንደዚህ ለውጥ የሚያመጣ አይመስለኝም ነበር። still now I'm struggling ግን it's very amazing ይሄ ፕሮዳክት እግዚአብሔርን የውሸት አይደለም ሞክሩት ግን በአንድ ቀን ውጤት እንድታጠብቁ በአንድ ቀን ሳይሆን 6 ወር 7 ወር ይፈጃል ስኪናችሁን ለመቀየር ደግሞ ይሄን ብቻ በመቀባት አይደለም ተልባ በረዶ እና ሌላ I will be there ሌላ ፕሮዳክቶች ነው ይሄ ደግሞ ሞይስቸራይዝ ከዛ በኋላ እንቅልፋችሁ ነው አስተካክሉ ከዛም በኋላ ደግሞ ላይክ ሪላክስ አድርጉ ሰላም ተመልካቾች እንዴት ናችሁ ደህና ናችሁ ወይ ራሳችሁን ኢምፕሩቭ ማድረግ የምትፈልጉ እንደኔ ፎከስ ማድረግ ያቃታችሁ ጊዜ የሌላችሁ እህት ወንድሞቼ ይቺን መጽሐፍ ገዝታችሁ ሞር ትችላላችሁ በጣም ቆንጆ መጽሐፍ ናት በጣም ሾርት ነው ታጤሬራ የሚባል ነገር አለ አይደለኛ ድሮስን በሾርት ከት እንዲገባን አርገን ለፈተና የምንዘጋጅበት በቃ ይሄ አሁን ላይክ ነርስ ሆናችሁ ፋይናል ፈተና ለመፈተን የምትፈልጉ ነርሲንግ አሲስታንት መውሰድ የምትፈልጉ እህቶቼ ነርስ ለማጥናት ነርሲንግ ኩዊክ ነርሲንግ ስኩል ነው የሚለው ይሄው እንደምታዩት በጣም ቆንጆ ነው ኦርደር አድርጉት ከፈለጋችሁ ከዛ ደግሞ ሳምፕል ራሱ ይልኩላችኋል ለጓደኞቻችሁ ኦፈር ማድረግ ትችላላችሁ ላይክ ሞር ተከፋይ ለመሆን ፕሮፌሽናል ለመሆን we never know what happen የሌቨር ወርክ እየጠፋ ሲሄድ ይሄ አይ ነው ምናምን እያለ እየተኩት ስለሚሄዱ ችግር ሳንገባ ራሳችንን ኢምፕሩቭ ማድረግ እንችላለን እድሜ አይገድበውም ትምርትና ውድ ቤተሰቦቼ ሰላም እህት ወንድሞቼ እንዴት አላችሁ ሰላም ናችሁ ይሄ ዛሬ ኦን ሴል ነው ፍላሽ ሴል አለላችሁ ኢትዮጵያውያን ኤርትራውያን ኦርደር ማድረግ ትችላላችሁ ኦሬንጅ ካርቶን ተጭናችሁ ሽታው Oh my goodness በጣም ነው የሚጣፍጠው ሽታው ግዙም ምላችሁ እኔ ላይክ ስለተጠቀመኝ ነው ስለተጠቀምኩበት ነው እንዲ ለስለስ ያለ የበዛ ጸጉር ያገኘሁት ፕሮዳክቶችን በመጠቀም ነው ከዚህ በፊት የሚያሳየኋችሁን እና ለተለያየ ነገር ነው የሚጠቅመው የፊት ለፊቱን የሚያድገው ያደገ ነው እግዚአብሔር ይመስገን ቤቢ ሄር የሚለው እየወጣ ነው ይሄኛው ፕሮዳክት ደግሞ $42 ግን 2 days on sale flash sale አላቸው ሽታው my god ሽታው በጣም ቆንጆ ነው ስፔሻሊ ጸጉራችሁን ተሰርታችሁ ኦፊስ የምትገቡ ሰዎች እንዲሁም ደግሞ ማታ ስትተኙ ጸጉራችሁ ጥሩ የሚሸት ስፔሻሊ በሳት የምታቃጥሉት ጸጉራችሁን ሰዎች በጣም ቆንጆ የሚቀይረው የእንትኑ ሽታ የሚቀይረው ነው ኦርደር አድርጉት ፈረንጆቹ እንዳለ ይዘውታል ይሄኛውን አርገን ኦይል ናቹራል ነው ኦሬንጅ ካርቶን ተጨናችሁ ኦርደር አድርጉት ሰላም ተመልካቾቼ እንዴት ናችሁ ደህና ናችሁ ይሄ ደግሞ የዲፈረንት ከለር ባለፈው ያሳየኋችሁ ግሪን ነው ነበር ይሄ ደግሞ ኑርሽ ላይክ ወዛምና እንዳይነቃቀል ያረጋል ያኛው በሜንት ነው ይሄ ደግሞ ቫኒላ ፍሌቨር አለው ስፓይሲ ነውና የሚገርማው ስትታጠቡበት ሽታው በጣም ቆንጆ ነው ሽታ የምትወዱ ሰዎች እንኳን ሪኮመንድ አላደርግም ሽታ የማትወዱ ሰዎች ማለት ነው ለወንድም ለሴትም ይጠቅማል ደግሞ ቲክቶከር የሆናችሁ ፍሪ ሳምፕል ይልኩላችኋል በገዛችሁ አንድ ሁለት ስትገዟቸው ከዛ ፍሪ ሳምፕል ይልኩላችኋል ዲፈረንት ከለሩን እና ይሄንን ራሱን እንደ ቦነስ ነው ያገኘሁት I'm so happy እድሜና ጤና ይስጥልኝ እናንተ ስላላችሁ ነው እንደዚህ ዲፈረንት ነገር እየሞከርኩኝ ጸጉሬ ተመልሷል ወደ ቦታው ትንሽ እድገት ነው ደግሞ እንደ ላስቲክ ስለሚሳብ ነው ትንሽ ያላደገ የሚመስለው እንጂ አድጓል መልካም አውዳመት ይሆንላችሁ እስከ መስቀል ድረስ እንኳን አደረሳችሁ እንግዲህ ነገ የኛ ቀን ነው ትንሽ ነገር ምንቀማም